ባሌን ተጠራጥሬ እኔው ማገጥኩ። የጋብቻ ህይወቴን ስመለከት ሁሌም በልቤ ፈገግታ ያድርብኝ ነበር። ከ10 ዓመት በፊት ኤርሚያስን ሳገባ ፍጹም የሆነ ህይወት እንደምመራ አስብ ነበር። ኤርሚያስ የኔ ምርጥ ጓደኛ፣ ታማኝ አጋርና የ3 ልጆቼ አባት ነው። የገነባነው የፍቅር ጎጆ በሁሉም ሰው ዘንድ የሚቀናበት ነበር። እኔም ኤርሚያስ የኔ ህይወት ሙሉ ብርሃን እንደሆነ አስብ ነበር። ሁሉም ነገር የተቀየረው ከዛሬ 6 ወር በፊት ነበር። መጀመሪያ ላይ የተሰማኝ ለውጥ ትንሽ ነበር። ኤርሚያስ ስራው እየበዛበት መጣ። ከበፊቱ በበለጠ በስራ ቦታ ይቆያል። አንዳንድ ጊዜ ደግሞ ቅዳሜና እሁድ አስቸኳይ ስብሰባ አለኝ ብሎ ይወጣል። መጀመሪያ ላይ ለቤተሰቡ ነው የሚለፋው ብዬ እደግፈው ነበር። ከዛም ውድ ባሌ ለቤተሰቡ ነው የሚደክመው ብዬ ራሴን አጽናናለሁ። ነገር ግን የስራው መጨመር ከድካም በላይ የሆነ ነገር ይዞ መጣ። ስልኩን እንደ በፊቱ ክፍት አያደርገውም ነበር። ቀድሞ እቤት ውስጥ የፈለገ ቦታ ላይ ይጥለው የነበረው ስልኩ አሁን ሁልጊዜ ከኪሱ አይወጣም። ድምፁንም ሳይለንት ማድረግ ጀመረ። አንድ ቀን ማታ ላይ መልእክት ሲመጣለት ለማንሳት ስሞክር በፍጥነት እጁን ዘርግቶ ቀደመኝ። ማን ነው ኤርሚ? ጠየኩት፣ ድምፄ እየተርገበገበ። የሥራ ጉዳይ ነው፣ ከአንዱ ደንበኛዬ ጋር የሆነ ችግር ተፈጥሮብኛል አለና መልሱን ጨረሰ። ግን ፊቱ ላይ ያየሁት ድንጋጤ የሰጠኝ መልስ ሊያሳምነኝ አልቻለም። ከዚያ ጊዜ ጀምሮ የጥርጣሬ እሳት በልቤ ውስጥ መለኮስ ጀመረ። ጥርጣሬ እየጠነከረ ሲመጣ ሰው የማያየውን ጥቃቅን ምልክቶች መፈለግ ጀመርኩ። አንድ ቀን ጠዋት ልብሱን ለማጠብ ስሰበስብ ከሸሚዙ አንገት ላይ የሌላ ሴት የከንፈር ቀለም ትንሽ ምልክት አየሁ። ሐምራዊ ቀለም ያለው በጣም ደማቅ ያልሆነ ቀለም ነበር። ልቤ በድንጋጤ ምቱ ተቀየረ። መተንፈስ እስኪያቅተኝ ድረስ የሸሚዙን አንገት ጨምድጄ ይዤ ቆየው። የራሴ ሊፕስቲክ አልነበረም። እኔ የምጠቀመው ቀይ ወይም ሮዝ እንጂ ይህንን የመሰለ ሐምራዊ አልነበረም። ይህንን በልቤ ይዤ በሌላ ጊዜ ደግሞ ልብሶቹን ሳጥብ አንድ ያለመድኩት ሽታ ከጃኬቱ ላይ ሸተተኝ። በጣም ውድ ቅንጡ የሆነ ግን የኔ ያልሆነ የሴት ሽቶ ነበር። ሽታው አሳበደኝ። ልክ ከትከሻዬ ጀርባ ያለች ሴት ልብሷን እንዳወለቀች ያክል ተሰማኝ። እንባዬ እንደ ጎርፍ መውረድ ጀመረ። ለምን? ከየት መጣ ብዬ ለራሴ ጮኩ። በውስጤ የሰማሁት መልስ አንድ ነበር፣ ኤርሚያስ እየማገጠብኝ ነው የሚል። ያ ፍጹም የህይወቴ ስዕል፣ ያ 10 ዓመት ሙሉ የገነባሁት የፍቅር ቤት በአንድ ጀንበር ፈርሶ ታየኝ። የራሴ ክብርና ኩራት መሬት ላይ ተዘርግቷል። እኔ ታማኝ ሆኜ ስኖር እሱ ለሌላ ሴት በሩን መክፈቱ አበሳጨኝ፣ አሳዘነኝ፣ አስቆጣኝ። ያየኋቸው ምልክቶች በቂ ናቸው አልኩኝ። ጥርጣሬ እውነት እንደሆነ አሳመንኩኝ። ቅናትና ቁጣ በውስጤ ሰፈነ። ከኤርሚያስ ጋር እውነቱን ለመጋፈጥ በሞክርም እየተናደደና በሁኔታው እየሰለቸ እየደከመ መሆኑን ይነግረኝ ነበር። ለምን ሁልጊዜ ከኋላ ትከተይኛለሽ? ስራ ነው፣ ለቤተሰቦቻችን ነው የምደክመው ብሎ በቁጣ መልሶ ሲነግረኝ የኔን ጥርጣሬ የሚያረጋግጥልኝ መሰለኝ። በክብር ቃል ኪዳኔን ጠብቄ ተቀምጬ ልቡ ሌላ ቦታ ሆኖ እኔን ሲጎዳኝ ከምኖር እኩልነትን እፈልጋለሁ፣ ለሰራው ነገር እኩል ክፍያ ይከፍላል ብዬ ራሴን አሳመንኩ። የቁጣ ሐሳብ ልቤን ደፈነው። ብዙም ሳይቆይ ከ2 ሳምንት በኋላ በስራ ቦታዬ አዲስ ክፍል ተመደብኩ። እኔ በትልቅ የግል ድርጅት ውስጥ የዲፓርትመንት ኃላፊ ሆኜ የመስራት አጋጣሚውን አገኘው። ዳዊት ደግሞ በቅርቡ የተቀጠረ የሽያጭ ባልደረባዬ ነበር። ዳዊት መልከ መልካም፣ ማራኪ፣ ተግባቢና ሰዎችን ቶሎ የሚቀርብ ነበር። ከዕለት ተዕለት በደንብ መቀራረብ ጀመርን። አንድ ከሰዓት በኋላ ኤርሚያስ እስከ ማታ ድረስ ስብሰባ አለብኝ ብሎ ስልክ ሲደውልልኝ ወሰንኩኝ። እውነት ነው ግምቴ። እርሱ እኔ ላይ ይህንን ማድረግ ከቻለ እኔም ማግጬ መበቀል አለብኝ አልኩኝ። ዳዊትን ምሳ ጋበዝኩት። ምሳ
ወደ ቡና፣ ቡናውም ወደ ውይይት ተቀየረ። ውይይቱ ስለ ኤርምያስ ክህደትና ወደሚሰማኝ ጥልቅ ስቃይ ተቀየረ። ዳዊት በገርነት አዳመጠኝ፣ አጽናናኝ። ከሁሉም በላይ ደግሞ እንዴት እንደሱ ያለ ዕድለኛ ባል ከሕይወቱ ሊያርቀኝ እንደቻለ ተገርሞ ተናገረ። እኔንም ማሞካሸት ጀመረ። ወዲያው ባዶነቴን በቅጽበት ሊሞላው ቻለ። በዚያው ምሽት በስሜት መረበሽና በቁጣ መነሳሳት የማይመለስ ስህተት ሠራው። የበቀል እርካታ ግን በፍጹም አልተሰማኝም። በምትኩ ጥልቅ የሚዘገንን የራስን የመጥላት ከባድ ጸጸት ተሰማኝ። ድርጊቱ የተፈጸመው በኤርምያስ ክህደት ላይ በተገነባ እርግጠኛ ባልነበርኩበት ጥርጣሬ ላይ መሆኑ ልቤ ያውቅ ነበር። እኔም እንደሱ ሆንኩ የሚለው ሐሳብ ልቤን አንቆ ያዘኝ። ወደ ቤት ስመለስ ቤቱ ባዶ ነበር። ኤርምያስ አልመጣም ነበር። ልጆቼ ተኝተዋል። እኔ ቁጭ ብዬ ማልቀስ ጀመርኩ። ያደረግኩት ነገር ምን ያህል ስህተት እንደሆነ ሲገባኝ የኤርምያስን ክህደት በተመለከተ የነበረኝ ጥርጣሬ ሁሉ ውሸት ቢሆንስ የሚል አዲስና የከፋ ፍርሃት ወረረኝ። ሌሊት 5 ሰዓት አካባቢ ኤርምያስ ወደ ቤት ገባ። ፊቱ በድካም የዛለ ግን በውስጡ የተደበቀ ደስታ ያለው ይመስላል። እኔ በአንጻሩ ቃል ኪዳኔን በማፍረሴ በጥፋተኝነት ስሜት ተጎድቻለሁ። የት ነበርክ ኤርምያስ? በዚህ ሰዓት ነው የምትመጣው? ቀኑን ሙሉ የት ነበርክ? አልኩና የራሴን ጥፋተኝነት በእርሱ ላይ ለመሸፈን እየሞከርኩኝ ጮኩኝ። ኤርምያስ የድካም ትንፋሽ አወጣና ጃኬቱን ከወንበሩ ላይ ወረወረው። ምንድነው ችግርሽ መዓዛ? ለምንድን ነው ሁልጊዜ ተጠራጥረሽ የምትጠይቂኝ? ለ6 ወራት ያህል እያንዳንዱ እንቅስቃሴን እየጠየቅሽ ነው። ድምፁ ተቆጣ። እኔም እንዲህ አልኩ፣ እየጠየቅኩ ነው፣ ምክንያቱም የሆነ ነገር እንደማትነግረኝ ስለማውቅ ነው። ከአንገት ላይ ያየሁት ሊፕስቲክ፣ ልብስ ላይ የሸተተኝ የሌላ ሴት ሽቶ ምን አድርገ ነው የምትክደው? ለምንድን ነው እየማገጥክብኝ የምትዋሸው? ጮኩኝ። ቃላቶቹ እየተንቀጠቀጡ ከውስጥ ወጡ። ኤርምያስ ለጥቂት ሰከንዶች ያህል በድንጋጤ ቆመ። ፊቱ ተለዋወጠ። ቁጣው በድንገት በከባድ ሐዘንና በልቡ መሰበር ተተካ። ሊፕስቲክ፣ ሽቶ አለኝ በቀስታ። እውነት እንደዛ ነው የምታስቢው? ኤርምያስ ወደ መኝታ ክፍል በፍጥነት ገባና አንድ ትልቅ ሻንጣ ይዞ ተመለሰ። ሻንጣውን መሬት ላይ ዘርግቶ ከፈተው። በውስጡ በርካታ የንግድ ሰነዶች፣ ካርታዎች፣ ከባንክ የተገኙ የወረቀት ማስረጃዎችና የተለያዩ የሴት ልብሶች ናሙናዎች ነበሩ። እየማገጥኩ አልነበርኩም መዓዛ አለኝ። በድምፁ ላይ ያልተነገረ ስቃይ ይሰማል። አንቺን ለማስደሰት እየተዘጋጀው ነበርኩ። ወደ ክፍሉ ዞረና ግድግዳው ላይ የተሰቀለውን ትልቅ ስዕል አመለከተኝ። ስዕሉ የድሮ የአጎቴ ቤት ነበር። ስታስታውሺ እንደሆነ አላውቅም፣ የዛሬ 2 ወር የአጎትሽ ልጅ የነበረውን ያንን ትልቅ የጨርቃጨርቅ ማምረቻ ቤት ገዛሁት። ለብዙ ዓመታት የነበረኝ ህልም የራሳችንን የልብስ መደብር መክፈት ነበር። የምትወጂውን የሴት አልባሳት ዲዛይን አውጥተሽ ብትሰሪ፣ እኔ ደግሞ ስራውን ብመራው ብዬ አሰብኩ። የመዓዛ ፋሽን ብዬ ለድርጅታችን ፍቃድ አወጣው። ያ ሽቶ፣ ያ የከንፈር ቀለም የአንዷ የልብስ አቅራቢ ነበር። በአንድ የትውውቅ እራት ላይ የሆነ ነገር ስታነጋግረው የነበረች። በድንገት የሊፕስቲኳ ምልክት በሸሚዜ ላይ መተው ይገርማል። ያ ሽቶ ደግሞ እሷ በወቅቱ ትጠቀመው የነበረው ነበር። በቃ መጣላት አልፈለኩም። ሁሉንም ነገር ብታውቂ በእውነት የሚያስገርምሽ አይሆንም ብዬ ደብቄ ነበር። በቅርቡ ሰርፕራይዝ ላደርግሽ አሰብኩ። ኤርምያስ አይኖቼን ተመለከተ። ሁሉም የሰራሁት ለአንቺና ለልጆቻችን ነው። ሁሉንም ነገር ያደረኩት ህልምሽን እውን ለማድረግ ነበር። 6 ወር ሙሉ ራሴን አሳልፌ የሰጠሁት ለዚህ ነው። ግን አንቺ እንደዛ ትጠረጥሪ ነበር አለኝ። በዚያ ቅጽበት ዓለም በራሴ ላይ ተደፋ። የጥርጣሬ ግንብ በሙሉ ፈርሶ አፈር ሆነ። ሊፕስቲክ፣ ሽቶ፣ ሁሉም በግልጽ ተፈታ። ኤርምያስ ፍጹም ታማኝ ነበር። እኔን በሚያስደስት ስጦታ
ለማስደሰት ሲል ብቻ እየደከመ ነበር። እሱ ግን ታማኝ ሆኖ ሳለ እኔ በማይመለስ መልኩ ከዳሁት። ጸጸትና ጥፋተኝነት አንቆ ያዘኝ። ይህ ታላቅ ስህተት ምን ያህል ከባድ እንደሆነ ገባኝ። እሱ ታማኝ መሆኑን ሳላውቅ እኔ መሰረት በሌለው ጥርጣሬ የበቀል እርምጃ ወሰድኩ። የኤርሚያስ ፊት ላይ የተንጸባረቀውን ልብ መሰበር መቋቋም አልቻልኩም። መሬት ላይ ተንበረከኩና ሻንጣውን ይዤ አለቀስኩ። ይቅርታ ኤርሚ፣ ይቅርታ ብዬ በቀስታ ተናገርኩ። ምን ይቅርታ? ምን ማለትሽ ነው? ኤርሚያስ በግራ መጋባት ጠየቀኝ። ቀና ብዬ ስመለከተው ከፊቴ እዛው ቆሟል። ፊቴ በእንባ ረጠበ። መናገር አልቻልኩም። ቃላት ጉሮሮዬን አንቆ ያዘኝ። እውነት መናገር ለኤርሚያስ ምን ያህል ስቃይ እንደሚያመጣ ገምቻለሁ። ነገር ግን ዝምታ መርዝ እንደሆነ አውቅ ነበር። ኤርሚ፣ ማገጥኩ አልኩት፣ ድምፄ እየተቆራረጠ። ትናንት ማታ ከባልደረባዬ ጋር አንተ እንደማገጥክብኝ ስላሰብኩ የሰራኸውን ስህተት እኔም ላርመው ልክ እንደተበቀልኩ መስሎኝ እኔም ማገጥኩ። ኤርሚያስ ቆመ። የልብስ መደብሩ ህልም፣ የልጆቻችን ፊት፣ የ10 ዓመት ጋብቻ ትዝታ፣ ሁሉም በቅጽበት ከፊቱ ሲጠፉ ተሰማኝ። ቃል መናገር አልቻለም። ውሸት ነው ብሎ ፀጉሩን ነጨ። ውሸት ነው መዓዛ፣ በጥርጣሬሽ ምክንያት የሰራሽው ስህተት ነው። እንዴት ጥርጣሬ እንደጀመረ፣ የሊፕስቲክ ምልክቱን እንዳየው፣ ሽቶውን እንዳሸተትኩ፣ የእርሱ ቁጣ ጥርጣሬን እንዴት እንዳረጋገጠው ሁሉንም ነገር በዝርዝር ነገርኩት። በእርግጠኝነት ከድተኛል ብዬ አሰብኩ። የምትደብቀው ነገር ስላለ ነው የምትቆጣው ብዬ ገመትኩ። በልቤ ውስጥ ከፍቅር በላይ ክህደትና ቁጣ ባዶነት ተሰማኝ። ያንን ባዶነት በቁጣ ለመሙላት ሞከርኩ አልኩት። ኤርሚያስ ወንበር ላይ ዘጭ ብሎ በቁጣ ተቀመጠ። ልቡ ሙሉ በሙሉ እንደተሰበረ ተሰማኝ። እኔን የሚያሰቃየኝ ጥርጣሬ እውነት እንዳልሆነ ለማሳመን ባይሞክርም እኔን ሰርፕራይዝ ለማድረግ ሲል የእኔንና የራሱን ህልም ደብቆ ነበር። እኔ ግን ያንን ድብቅነት እንደ ክህደት ተርጉሜዋለሁ። በአንቺ ላይ የማገጥኩ መሰለሽ? አንቺ ማገጥሽ አለኝ፣ ድምፁ በእንባ እየተቆራረጠ። እኔ ግን በህይወቴ አንድም ጊዜ ስለ ሌላ ሴት አስቤ አላውቅም። የአንቺን ህልም እውን ለማድረግና ይህንን ቤት ፍቅርና ሰላም ለመሙላት እጥር ነበር። እኔ ታማኝ ነበርኩ አለኝ። ወደ እርሱ ልቀርብ ስል እጁን ዘርግቶ አቆመኝ። አትቅረቢኝ መዓዛ፣ ቆሸሽ አለኝ። የዚያን ቀን ኤርሚያስና እኔ የገነባነው የፍቅር ግንብ በድንገት ፈረሰ። ኤርሚያስ ላይመለስ ከቤቱ ወጣ። እኔ በራሴ ላይ በፈጠርኩት የማይመለስ ስህተት ብቻዬን ቀረው። ግራ ተጋባው። ልጆቼን እንዴት እንደምመለከት አላውቅም። መተማመን የነበረበት ለ10 ዓመት የገነባሁት የትዳር መሰረቴ በስህተት ፈረሰ። ኤርሚያስ በታማኝነት ለእኔ አስገራሚ ስጦታ ለመስጠት ሲጥር እኔ ያንን ጥረት ወደ ጥርጣሬ ወሰድኩት። በራሴ ግምት ተሸንፌ የቤቴን መሰረት አፈረስኩ። የጥርጣሬ ዋጋ ታማኝ የነበረውን ባሌን መክዳት ሆነ። የዛሬዋ ባለ ታሪካችን እንዲህ ባለ ሁኔታ ታሪኳን አጋርታናለች። እናንተስ ምን አስተማሪ ታሪክ አላችሁ? እንግዲያውስ በዚህ የቴሌግራም ቻናል ላይ ታሪካችሁን ሼር አድርጉ።